ሰላም ሰላም እንደምን ቆያችሁ። ዛሬ ባርኮድ እንዴት ዲዛይን ማድረግ ይቻላል በኤክሴል ሺት የሚለው ነገር ይዤ መጥቻለሁ። በባለፈው ቪዲዮ ኪውአር ኮድ እንዴት ዲዛይን ማድረግ እንደሚቻል ቪዲዮ ሰርቻለሁ። በዛሬው ቪዲዮ ላይ ባርኮድ እንዴት በቀላሉ ዲዛይን እናደርጋለን የሚለውን ነገር ይዤ መጥቻለሁ። ባርኮድ ፕሮዳክሽን ኪ ሊሆን ይችላል፣ የአንድ ምርት ሲሪያል ነምበር ሊሆን ይችላል፣ የአንድ ፕሮዳክት መለያ ሊሆን ይችላል። አንድ ፋብሪካ ብዙ የሚያመርት ከሆነ የምርቶቹ ተራ ቁጥር ሊሆን ይችላል። አንድ ነገር በቃ ፊደልና ቁጥር የተቀላቀለ እንደ ፕሮዳክሽን ኪ የሚያገለግል ሊሆን ይችላልና እንዴት ነው ይሄንን ባርኮድ በቀላሉ በኤክሴል ሺት ዲዛይን ማድረግ የሚቻለው የሚለውን ነገር ይዤ መጥቻለሁ። እስከ መጨረሻ ተከታተሉኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ይሄ ይጠቅማችኋል ብላችሁ ለምታስቡት ሰው ሼር አድርጉ። ወደ ቪዲዮ። እሺ፣ ባርኮድ በኤክሴል ሺት ዲዛይን ለማድረግ መረጃ መጀመሪያ ያስፈልገናል። እዚህ ስክሪን ላይ እንደምትመለከቱት የፈለጋችሁት ዳታ ሊኖራችሁ ይገባል። ከዛ በኋላ እዚህ ጋር አሁን አይዲ ነምበር የሚል አለ። አይዲ ቁጥር ላይ ነው። እቺን ብቻ ነው ተጠቅመን ነው ባርኮድ ዲዛይን የምናደርገው። እቺን ዲዛይን ለማድረግ ሁለት አይነት መንገድ ይኖራል። አንደኛው አይነት የመጀመሪያው እንደምትመለከቱት እዚህ ጋር ካርሰሩ ላይ ሴሉን ዲዛይን ማድረግ የፈለግነውን ሴል ክሊክ እናደርግና ለምሳሌ እዚህ ጋር እንደምታዩት ይሄንን መስመር እዚች ላይ ይሄን አይዲ ቁጥር ፈልገን አይዲ ነምበር እና ሴል ላይ ኢኳል ሳይን እናስገባለን። እሺ፣ በመቀጠል እንደ እኔ እያስገባው እንዳለው ራሳችሁን ማድረግ ትችላላችሁ። እሺ፣ አንድ ከዛ ሴሉን ሴሌክት እናደርጋለን። የፈለግነውን ቁጥር ሴሌክት ካደረግን በኋላ ኤንድን ጨምርና ብራኬቱን ዘግተን ዜንን እንዘጋዋለን። በቃ እንደጨረስን ጽፈን ያው እዚህ ጋር ከላይ እንደምታዩት ፋንክሽን ኤፍ ኦፍ ኤክስ ፊት ለፊት ፎርሙላ ባር ላይ ይታያል። ይሄን ካስገባን በኋላ ኢንተር እንጭናለን። ኢንተር ስንጭን ያው ይሄ ቁጥር ሴል ፎርሙላውን ተቀብሏል ማለት ነው። ከዛ በኋላ እቺን ከታች ድራግ እናደርጋለን። በሱ ላይ አፕላይ ያደረግነው መጀመሪያ ሴል ላይ አፕላይ ያደረግነው ፎርሙላ በሁሉም ላይ አፕላይ እናደርጋለን። ከዛ በኋላ ይሄን ሴል ሴሌክት ማድረግ ብቻ ነው። እንደምታዩት ይሄን ሴል ሴሌክት ካደረግን በኋላ እዚች ጋር ከላይ ፎንት እንመርጣለን። ፎንት ስንመርጥ እዚች ጋር እየሄድን ታች ያው አይዲ አውቶሜሽን የሚል ኮድ የሚል አለ። እሱን ሴሌክት እናደርጋለን። በቃ ይኸው አርጎልን አያችሁት፣ ሰርቶልናል ማለት ነው። በቀላሉ ፎንቱ ነው የምንመርጠው። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ሴሉን ሴሌክት እናደርጋለን። እንደ ቅድሙ ኢኳል ሳይን እናስገባለን። ካስገባን በኋላ የቅድሙን አንድ ፎርሙላ ደብል እናስገባና ይሄንን እናስገባና የፈለግነው ቁጥር ሴሌክት እናደርጋለን። አሁንም እችን መልሳታለን። ከዛ ይሄንን ሁለቴ ካስገባን በኋላ ኢንተር እንላለን። ከዛ ኢንተር ካለን በኋላ አያችሁት፣ ኢንተር እንበልና ይሄን ድራግ ዳውን እናደርጋለን። በሁሉም ላይ አፕላይ እናደርጋለን። አፕላይ ካደረግን በኋላ ሴሌክት እንደተደረገ ሄድን እንደ ቅድሙ አይዲ አውቶሜሽን ፎንት ሴሌክት እናደርጋለን። ወዲያው ታቃጥ አድርጎልናል ማለት ነው። እዚህ ይሄ ልክ ነው አይደለም የሚለውን ደግሞ በስልክ ሄጄ ቼክ እናደርጋለን። በስልካችን እናያለን። አንዴ ያው ይሄን ቼክ ማድረጊያ ምን ያስፈልጋል? ኢንተርኔት ያስፈልጋል። እዚህ በስልክ ቼክ ለማድረግ ወደ ስልኬ ስካነር ሄዳለሁኝ። እሺ፣ ስልክ ላይ ስካነሯን ስካን ማድረጊያዋን ዋና እናደርጋለን። እንደምትመለከቱት ስካነሯ ጋር እንውሰድና ወይም ይሄን ምንድነው የምናደርገው? እስቲ
ያ 57 87 86 መጀመሪያው ላይ ያለው ነው። ሁለተኛውን ደግሞ ያ 57 ስክሪን ላይ እንደምታዩት 57 87። እሺ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ፣ አበረታቱኝ። ይጠቅማል ብላችሁ ለምታስቡ ሰው ሼር አድርጉ። ቪዲዮ ላይ ደግሞ ማወቅ ፈልጉት ወይም የቀረ ነገር አለ የምትሉት ነገር ካለ ጻፉልኝ። ስለተከታተላችሁኝ በጣም አመሰግናለሁ።